እግዚአብሔር የልቤን ያውቃል። እግዚአብሔር የልቤን ያውቃል። ብርቱ ሰው ሆኜ አይደለም፣ ጎበዝ ሰው ሆኜ አይደለም፣ ችዬ አይደለም። ግን የሆነ ፍላጎት አለ፣ ቢያቀተኝም ፍላጎት አለ። አትሊስት የሆነ ረሃብ አለ። ዳዊት መዝሙር 71 ቁጥር 18 ላይ እስካረጅ ሽበት እስካወጣ እስከሸመግል ድረስ አትተወኝ የሚል ሐሳብ አለ። ያውቃል። በልጅነቱ እግዚአብሔር አብሮት አለ፣ በወጣትነቱ እግዚአብሔር አለ። ጭራሽ ደግሞ ይለምናል፣ ሳረጅም እስከሸበትም አትተወኝ ይላል። ለምን ስትል እዛው ክፍል ላይ ምን እንደሚል ታውቃለህ? ለሚመጣው ትውልድ ምሕረትን እናገር ዘንድ። ዳዊት በምድር መቆየት የሚፈልገው የእግዚአብሔርን ምሕረት ለማውራት፣ ዳዊት መሰንበት የሚፈልገው ስለ እግዚአብሔር ክብር ለመናገር። ዳዊት ከቆየ ስለ ንግስና አይልም፣ ስለ ሚስቶች አይደለም የሚለው፣ ስለ ንብረቴ ምናምን አይደለም። ከቆዩ ከሰነበትኩ እንዳትወኝ ብሸመግልም ሽበትም እንዳወጣ። ለምን? የሱን ዘመን እኮ ትውልድ እግዚአብሔርን ከኔ ጋር ታላቅ አድርጉት ብሎ ተናግሮ ጨርሶ እኮ ነው፣ አልቆበት ነው መሰለኝ ብሎ ለሚመጣው ትውልድ ደግሞ ገና ላወራ ይላል። እግዚአብሔር በጨመረልኝ ቀን መሰናከያ ከመሆን ይጠብቀን።